ከም ተዕቡድ አሉት አይደል አንዱን ሰውዬ عند الترمذي وغيره أن رسول الله صلى الله عليه وسلم قال له كم تعبد من الآلهة ስንት አማልክቶችን ነው የምታመልከው አሉት ብዙ ጊዜ ዘይረውት ብዙ ጊዜ መክረውት ብዙ ጊዜ ዳዕዋ አድርገውለት አንድ ቀን ግን የመጨረሻ ሑጃ ሊያቆሙበት ፈልገው ከም ተዕቡድ من الآلهة ስንት አማልክቶችን ነው የምታመልከው አሉት قال سبعة ሰባት ነገሮችን ነው የማመልከው አለ قال أين هم እነዚህ ሰባት አማልክቶች እነማን ናቸው የት ነው ያሉት قال ستة في الأرض وواحد في السماء ስድስቱ መሬት ላይ ነው ያሉት በተለያየ ቦታ ላይ ቁጭ ቁጭ አድርገን ምንሳለማቸው ምንስማቸው ምንዋደቅላቸው አንዱ ግን ራቅ ብሎ ከፍ ብሎ ላቅ ብሎ ያለው አንዱ ከሰማይ በላይ ነው አላቸው قال من لرهبك ورغبتك አሉት ረሱል አለይሂ ሰላቱ ወሰለም ከነዚህ ከምታመልካቸው ሰባቱ አማልክቶች ለጭንቁ ጊዜ ለወሳኙ ጊዜ ማንን ነው የምትይዘው አሉት قال الذي في السماء ያ ሰማይ ያለው ነው አለ ለጭንቁ ጊዜ በዚህ ጊዜ ምን አሉት ነብዩ አለይሂ ሰላቱ ወሰለም እነዚህን የደረደርካቸውንና አንተ የጎለትካቸውን ስድስቱን አማልክቶች ተውና ለጭንቁ ጊዜ ይገላግለኛል የምትለውን እውነተኛውን የሰማዩን አምላክ እሱን ያዛሉት ረሱል አለይሂ ሰላቱ ወሰለም